ያለን የሕፃንነቱን እንቶ ለምን የሕፃንነት ዘመን የንጽህና ነው፣ የቅድስና ነው። አይምሮ ጠባያችን ያላደፈበት ጊዜ ነው። ሕፃን ንጹህና ቅን መሆኑ በሚያደርገው ሥራ ይታወቃል ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 11 ላይ ሕፃናት ንጹሃን ናቸው፣ ቅኖች ናቸው፣ የዋሆች ናቸው። በሕፃናት ዘንድ በደል የለም፣ ኃጢአት የለም። እኛም ብንሆን ያ የሕፃንነታችን ዘመን የንጽህና ዘመን ነበር። ሕፃናት ቂም የለባቸው። አሁን ቀተናቸው ገስጸናቸው ሲያለቅሱ ቆይተው ወዲያው የሚያስቅ ነገር ከነገርናቸው እንባቸው ሳይደርቅ በጉንጫቸው ላይ እየወረደ ከትከት ብለው ነው የሚስቁት። ቂም የለም። ንጹህ ልብ ነው ያላቸው፣ ቅን ልብ ነው፣ የዋህ ልብ ነው። ሌላው ሕፃናት እውነተኞች ናቸው፣ አይዋሹም፣ እውነቷን ነው የሚናገሩት። አንዳንድ ጊዜ በቤት ውስጥ አዋቂዎች ወይ እናት በቤት ሆና ወይ ለጥበቃው በር ላይ ላለው ወይ ለሰራተኛዋ እንዲህ ብላ መልእክት ታስተላልፋል። ማንም ሰው መጥቶ ከጎረቤት እናታችሁ አለች ብሎ ቢጠይቃችሁ የለችም በሉ ብላ እናቴን ታስተላልፋለች። በር ይንኳኳል፣ ሕፃን ልጅ አብሮ ተከትሎ ይሄዳል። ከዚያ የመጣ ጎረቤት ይጠይቃል፣ እናታችሁ አሉ ብሎ ይጠይቃል። ወይ ጥበቃ ሰራተኛው ወይ ደግሞ ቤት አገልጋይዋ ሰራተኛዋ አይ እናታችን የሉም ብለው መልስ ይሰጣሉ። ያ ሕፃን ልጅ ግን ቀበል ያደርግና እንደዚህ ይላል፣ እማዬ አለች ይላል፣ ግን የለችም በሉ ብላለች። እውነቱን ይናገር፣ አይዋሽም። ለምን? ንጹህ ልብ፣ እውነተኛ ልብ ነው ያለው። እናትየው እኮ ውሸት አስተምራለች። ለማን? ለሰራተኛዋ ወይም ለጥበቃ ሰራተኛ። ሕፃኑ ግን እናት ያስተማረችውን ውሸት ሳይሆን እውነቱን ተናገረ። እናታችን አለች፣ ግን ለሚጠይቃችሁ ሁሉ እናታችሁ የለችም በሉ ብላለች። ሕፃናት ንጹሃን ናቸው። የሕፃንነትን ጊዜ ንቶ አይምሮ ጠባያችን ያላደፈበት ጊዜ ስለሆነ የመጀመሪያ ዓመት ምንድነው? ወጣትነትን እንየው። እግዚአብሔር ወጣትነት ሰጠ። ፍሬ የሚፈለገው በዚህ ጊዜ ነው። በተለይ በወጣትነት ጊዜ የመጀመሪያ ዓመት ወጣቶች ፍሬ አለን ወይ? አፍርተናል ወይ? ወጣትነትን እግዚአብሔር ሰጠ። እግዚአብሔር ከወጣቶች ፍሬ ይፈልጋል። በጉብዝና ወራት ፈጣሪ አስብ ነው የሚለው መክብብ 12 ቁጥር 1 ጀምሮ የጭንቀት ቀን ሳይመጣ ሮጠን መቅደም ታግለን መጣል በምንችልበት በጉብዝናችን ወራት ፈጣሪ አምላካችን እግዚአብሔርን ማሰብ፣ በወጣትነት ሃይማኖት ማጽናት፣ ምግባር ማቅናት፣ እንደ ሰለስቱ ደቂቅ እንደ አናንያ እንደ አዛርያ እንደ ሚሳኤል እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ። ወጣትነት እኮ ለእግዚአብሔር ነው። ጉብዝና ለእግዚአብሔር እኮ ነው። ጉብዝና እኮ ለዲያብሎስ አይደለም። ጉብዝና ለኃጢአት አይደለም። ጉብዝና ለዝሙት አይደለም። ከክብር ለማነስ አይደለም። ጉብዝና ጠጥቶ ለመስከር አይደለም። ወጣትነት በሲጋራ በጫት በአሽሽ ሱስ ለመመላለስ አይደለም። ወጣትነት ወጣቶች በወጣትነታችን ምን አደረግን? ምን እያደረግን ያለ ነው? አሁን በመጀመሪያ ዓመት በወጣትነት ቢጎበኝ እግዚአብሔር ፍሬ ምግባር አለን ወይ? የክርስትና ሕይወት በእኛ ዘንድ ይገኛል ወይ? ፍቅር አለን፣ ትሕትና አለን፣ ትዕግስት አለን፣ ይቅርባይነት፣ የዋህነት፣ ደግነት፣ ታማኝነት አለ በሕይወታችን? ወጣቶች ንስሐ እንድትገባ ጊዜ ሰጠኋት። ወጣትነት ከእግዚአብሔር የተሰጠ ጊዜ ነው። ንስሐ እንድንገባ ይፈልጋል በወጣትነታችን ጊዜ። ዛሬ አንዳንዶች ያልታደሉ ሰዎች አይ እነሱ ልጆች ናቸው ይጫወቱ በጊዜያቸው ይላሉ። ወጣቶች ልጆቻቸውን አንዳንድ ወላጆች በወጣትነት ምን ያድርጉ? ያመንዝሩ፣ ይስከሩ፣ ኃጢአት ይስሩ፣ ይርከሱ፣ ይበድሉ። ምን ያድርጉ? ይስረቁ፣
የት ነው ያለነው? ወጣትነት ለእግዚአብሔር መሆን አለበት። ንስሐ እንድትገባ ጊዜ ሰጥቷል። አንዱ ወጣትነት ነው። ሁለተኛውን ጉልምስና ነው። ጉልምስና ዘመን የደረስን ጎልማሶች፣ እግዚአብሔር ከጎልማሶች ፍሬ ይፈልጋል። ጎልማሶች ሃይማኖታችን አጽንተናል፣ ምግባራችን አቅንተናል። በጉልምስናችን እግዚአብሔር ይደሰታል። በንጽህና ነው እየተመላለስን ያለነው። ራሳችንን በመግዛት ነው የምንኖረው። ጎልማሶች ራሳችንን እንመልከት። አንዳንዶች ጉልምስና ዘመንም ደርሰን ፍሬ ያላፈራን አለን፣ ጽድቅ ያልሰራን አለን። እግዚአብሔር ሲጎበኘን ያለ ፍሬ የተገኘን ቅጠል ብቻ ስም ብቻ ክርስቲያኖች ተብለናል። የእግዚአብሔር ልጆች ተብለናል። በእግዚአብሔር ስም ተጠርተናል። ግን ፍሬ ምግባር የለብንም። አንዳንዶች ጎልማሶች እንጠይቅ። ሶስተኛው እርጅና ነው። በእድሜ የገፋችሁ አረጋውያት እግዚአብሔር ዘመን አብዝቶ ወራት አስፍቶ የሰጣችሁ ሽማግሌዎች ሽምግልናችሁ ፍሬ ያለበት ነው። ጠይቁ ሽማግሌዎች። ሃይማኖታችሁን አጽንታችኋል፣ ምግባራችሁን አቅንታችኋል። ለትውልዱ ምሳሌ ትሆናላችሁ። የተጣላ ታስታርቃላችሁ። እንዴት ነው ሽማግሌዎች የምትመላለሱት? የታለ ዛሬ ሽምግልናው የተባረከ እድሜው የተባረከ የታለ? እስቲ የአንዳንድ ሽማግሌዎች እኮ በጣም ያሳዝናሉ እኮ። የሚገኙት ሌላ ነገር ውስጥ ነው። ጣዖት የሚያመልኩ ሽማግሌዎች አሉ። ምንፍቅናን፣ ጥርጥርን፣ ክህደትን የሚሰብኩ ሽማግሌዎች አሉ። ጸብ የሚዘሩ ሽማግሌዎች አሉ። ጎጠኞች የሆኑ ሽማግሌዎች አሉ። በሚያሳዝን ሁኔታ የተጣላ እንደማስታረቅ በሰላም የሚኖረውን የሚያጣሉ ሽማግሌዎች አሉ። እግዚአብሔር ከሽማግሌዎች ፍሬ ይፈልጋል። ይታገሳል። ተሸከመ፣ በወጣትነት ጎበኘ፣ አለፈ። በጉልምስና ጎበኘ፣ አለፈ፣ የለም ፍሬ። በሽምግልናም ይመጣል፣ እግዚአብሔር ይጎበኛል። ለሽማግሌዎቻችን እግዚአብሔር አስተዋይ ልቡና ይስጥልን። ሁለት ፀጉር አብቅለው ጉድጓዳቸው ተምሶ ልጣቸው ርሶ ሞት አፋፍ ላይም ሆነው ንስሐ ማይገቡ ሽማግሌዎች አሉ። ገና ነኝ የሚሉ አሉ። ምን ይላል መጽሐፍ? ንስሐ እንድትገባ ጊዜ ሰጠዋት። ንስሐ እንድትገባ አልወደደችም። እግዚአብሔር ንስሐ እንድንገባ ጊዜ ሰጠ። አንዳንዶቻችን ንስሐ እንድንገባ አልወደድንም። ሊመጣ ያለው ይመጣል፣ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ። ሊመጣ ያለው አምላካችን እግዚአብሔር ይመጣል። አንዱ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት ነው። ዳግም ለፍርድ ይመጣል። ዓለምን ለማሳለፍ ይመጣል። እሱን ማለት ነው አንደኛው ምጽአት። ሌላው መልአከ ሞትን ወደኛ ይልከዋል። ሞት ይመጣል። ለሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ጀምሮ ጊዜውን ጠብቆ ይመጣል። መልአከ ሞት ይመጣል። ግን ማንም እንዳይጠፋ ወዶ ስለናንተ ይታገሳል። የእግዚአብሔር ዓላማ ሁላችን ወደ ንስሐ እንድንመለስ ነው። ንስሐ እንድንገባ ነው። ከኛ ማንም እንዲጠፋ እግዚአብሔር ፈቃዱ አይደለም። ለዘላለም እንዲሞት እግዚአብሔር ፈቃዱ አይደለም። እኛ በራሳችን ላይ ካልጨከን በስተቀር እግዚአብሔር በእኛ ላይ አይጨክንም። ዛሬም እድሜ ለንስሐ ጨመረ። የእስከ ዛሬውን እንኳን ዘመን እንቁጠር እስቲ። ስንት ዓመት ደረስን? እያንዳንዳችን አሁን በዓይነ ሕሊናችን እድሜያችን እንቁጠረው። 20ም 30ም 40ም 50ም 60ም 70ም 80ም ዓመት የደረሳችሁ እያንዳንዳችን እግዚአብሔር ዘመን አብዝቶ ወራት አስፍቶ ሰጥቶናል። በሰጠን እድሜ
ስንቶቻችን ተጠቅመናል? የጌታችን ትዕግስት በሎ መዳናችሁ እንደሆነ ቁጠሩ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 የእርሱ ትዕግስት የኛ መዳን ነው። አምላካችን የሚታገሰን የሚሸከመን እንድንድን ነው፣ እንዳንጠፋ ለዘላለም እንዳንሞት ነው። ንስሐ እንድንገባ ጊዜ ሰጠ፣ ተጨመረ። አንዳንዶቻችን ንስሐ እንድንገባ አልወደድንም፣ አልፈቀድንም። ይሄ ነው ትልቁ ችግር። ከእግዚአብሔር የጎደለ ምንም ነገር የለም፣ የቀረ ነገር የለም። እስቲ ማን ነው ጊዜ እግዚአብሔር ያልሰጠኝ የሚል ሰው አለ እንዴ? የለም እኮ። ለእያንዳንዳችን እግዚአብሔር ጊዜ ሰጥቷል። በጊዜው መጠቀም የኛ ፋንታ ነው። ላወቀበት ማምሻም እድሜ ነው ይላሉ አሁን። ሌላውን ተውት፣ ብዙ ዓመታት አይደለም፣ ማምሻም እድሜ ነው። በቀኝ የተሰቀለውን ወንበዴ አስቡት። በመጨረሻ ሰዓት በተሰጠው ዕድል ተጠቀመ። ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ በቀኝ ተሰቅሎ የነበረው ተአምራቱን አየ፣ ወደ ልቡ ተመለሰ። በዚያ ቅጽበት ንስሐ ገባ፣ ሁሉን አከናወነ። ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለ። የሚገርም እኮ ነው። መስቀል ላይ ነው ያለው፣ ግን ምን አለው? ጌታ ሆይ አለ። በመንግስት በመጣ ጊዜ አስበኝ። ዕውር ሲያበራ፣ ጎባጣ ሲያቀና፣ ለምጽ ሲያነጻ፣ ሽባ ሲረታ፣ ድውይ ሲፈውስ፣ ሙት ሲያስነሳ አይደለም ያየው? ተሰቅሎ እኮ ነው። ተቸንክሮ የእሾህ አክሊል ተደፍቶበት ደሙ እየፈሰሰ መከራ ላይ ሆኖ ነው ያየው። ግን ጌትነቱን አመነ። ጌታ ሆይ አለ። ይሄ ነው መጀመሪያ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጌትነት አመነ። እሱም ብቻ አይደለም፣ ዘላለማዊ መንግስት፣ ሰማያዊ መንግስት እንዳለው አመነ። እርቃኑን የዋለውን ሰዎች ሁሉ የጠሉትን ስቀለው 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 ብለው በግፍ ሰቅለው የገደሉትን በመንግስት በመጣ ጊዜ አስበኝ። የማያልፍ መንግስት፣ ሰማያዊ ዘላለማዊ መንግስት እንዳለው አመነ። ከገቡ መውጣት፣ ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ልብ ያልታሰበች፣ በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግሥተ ሰማያት እንዳለችው ወደ እሷ ደግሞ መግባት በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመንና ፈቃዱን በመፈጸም እንደሆነ አምኖ ጌታ ሆይ በመንግስት በመጣ ጊዜ አስበኛል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ተመዝግቧል። በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች፣ በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት ብሏል ቅዱስ ጳውሎስ። ለምን ገና አልተገለጠችምና በሰው ዓይን ያልታየች አለ፣ በሰው ጆሮ ያልተሰማች አለ፣ ከቋንቋ በላይ ናት፣ በሰው ልብ ያልታሰበች አለ፣ ክብሯ ታላቅ ነው። ሰው አስቦ ሊደርስባት አይችልም። እግዚአብሔር ለወዳጆቹ ያዘጋጃት መንግስት በዚህ አስበኛል። ይህም ብቻ አይደለም፣ መተላለፉን አመነ፣ በደሉን አመነ። ምን ብሎ? እኛስ በበደላችን በኃጢአታችን በወንጀላችን ተቀጥተናል፣ ይገባናል። የሥራችን ውጤት ነው። ነፍሰ ገዳዮች ነን፣ ቋንጃ ሰባሪዎች ነን፣ በንጹሐን ደም እንታጠብ ነን፣ ወንበዴዎች ነን፣ መሰቀል ሞት ይገባናል አለ። መተላለፉን አመነ። እሱ ብቻ አይደለም፣ ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ንጽሕና ቅድስና መሰከረ። እንዲህ አለ፣ ይሄ ሰው ግን አለ ወደ አምላካችን እያሳየ ይሄን መከራ የተቀበለው በግፍ ነው፣ የተሰቀለው በግፍ ነው። ሰቅለው የገደሉት ያለ በደሉ ያለ ኃጢአቱ ነው። ምንም አላደረገም መሰከረ። ከዚያ ባልንጀራውንም ገሰጸው። አንተ አለው በዚህ ፍርድ ተይዘ እግዚአብሔርን አትፈራም? አሁን እንኳን አይበቃህም? አሁን እንኳን አትመለስም? ንስሐ አትገባም? ዛሬም እኮ እድል አለ ሲለው እኮ ዛሬም በተሰጠ ጊዜ ተጠቅመው። ግን አልሰማሁም። በግራ የተሰቀለው ጠፋ። እንደሱ ከመሆን ያድነን።
በቀኝ የተሰቀለው ግን የተሰጠውን ጊዜ ተጠቀመ። የሉቃስ ወንጌል ምዕራፍ 23 ቁጥር 40 ጀምሮ ተመስክሮ ሁለቱ ወንበዴዎች በክርስቶስ ቀኝና ግራ ተሰቅለው በቀኝ የተሰቀለው ወንበዴ በመጨረሻ ሰዓት የተሰጠውን እድል ተጠቀመ። ንስሐ ገባ። ልቡ ለኛ አልሆነም፣ አንገተ ደንዳና አልሆነም። ከዚህ በኋላማ ምን ዋጋ አለኝ? በቃ በወንጀሌ በበደሌ ሞት ተፈርዶብኛል፣ ተሰቅያለሁ፣ በሞት ተቀጥቻለሁ ብሎ በዚያው በበደሉ አልቀጠለም። ተመለሰ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ተመለሰለት። እውነት እውነት እላለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ዳግም ለፍርድ እስክመጣ ድረስ ጠብቃለሁ። ዛሬ አሁን ከኔ ጋራ በገነት በክብር ትኖራለህ አለው። አዳምን ቀድሞ ደመ ማኅተሙን ይዞ ወደ ገነት ገባ። የኛ አምላክ ባለ ብዙ ምሕረት ነው፣ ባለ ታላቅ ይቅርታ ነው። የዛሬን ንስሐ ይቀበላል፣ የዛሬን እንባ ይመለከታል፣ የዛሬውን ጩኸት ያደምጣል። ከተመለስን ይመለሳል። ሁል ጊዜ እግዚአብሔር መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። ግን በተሰጠን ዕድል እንጠቀም። ታገሰን፣ ተሸከመን። ንስሐ እንድትገባ ጊዜ ሰጠዋት። ለእያንዳንዳችን ጊዜ ሰጠ። ጠባቂ መልአኮቻችን እንዲህ ይላሉ፣ ጌታ ሆይ በዚህ ዓመት ደግሞ ተዋቸው ይላሉ። ይለምናሉ እኮ ስለኛ ይማልዳሉ። በደላችን በስቶ ኃጢአታችን በስቶ ፍሬ ምግባር ጠፍቶብን እግዚአብሔር ሲያዝን እግዚአብሔር ሊቀጣን ሊቆርጠን ሲል ምን ይላሉ ጠባቂ መላእክቶቻችን? እባክህ በዚህች ዓመት ደግሞ ተዋቸው። እግዚአብሔርም ጊዜ ሰጥቷል። ቅዱሳን መላእክትም ደግሞ ጊዜ ጨመር ብለው ይማልዳሉ፣ ይለምናሉ። በቸርነቱ ዕድሜ ጨመረ፣ በመላእክቱ ምልጃ ዕድሜ ጨመረ። እንግዲህ የጎደለ ነገር የለም። በተሰጠን ጊዜ እንጠቀም። አንዳንድ ሰው ምን ይላል? ዕድሜ ለንስሐ ስጠኝ ይላል። ሁላችንም የምንለው ነው ብዙ ጊዜ። እውነቴን ነው የምላችሁ፣ ግን እግዚአብሔር ዕድሜ ለንስሐ ያልሰጠው ሰው የለም በፍጹም። መጠኑ ይለያያል፣ ግን ለእያንዳንዳችን እግዚአብሔር ዕድሜ ለንስሐ ሰጥቷል። ብዙ የተሰጠው አለ፣ መካከለኛ የተሰጠው አለ፣ ጥቂት የተሰጠው አለ። ግን ለእያንዳንዳችን እግዚአብሔር ዕድሜ ለንስሐ ሰጥቷል ብሏል ራሱ። ንስሐ እንድትገባ ጊዜ ሰጥቷት ራሳችን ራሱ ንስሐ እንድንገባ ጊዜ ተሰጥቷል። በተሰጠን ጊዜ መጠቀም የኛ ፋንታ ነው። አሁን ማለት ያለብን ዕድሜ ለንስሐ ስጠኝ አይደለም፣ በሰጠኸኝ ዕድሜ ንስሐ እንድገባ ማስተዋል ስጠኝ። በሰጠኸኝ ጊዜ ንስሐ እንድገባ ልቤን መልስልኝ ማለት ነው። እሱን ብሎ መለመን ነው፣ እሱን ብሎ መማፀን ነው የሚያስፈልገው። ይሄ ካልሆነ በስጋም በነፍስም በምድርም በሰማይም በሰውም በእግዚአብሔርም የሁለት ዓለም ስደተኞች ነው የምንሆነው። ንስሐ እንድትገባ ጊዜ ሰጠኋት አለና ከዝሙቷ ንስሐ እንድትገባ አልወደደችም፣ እምቢ አለች። ስለዚህ ከእርሷ ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ ነው ያለው። ንስሐ ለመግባት አለመመለስ በሁለት በኩል እንድንጎዳ ያደርጋል፣ በስጋም በነፍስም ማለት ነው። እሺ ብትሉ በሉ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ብታምፁ ግን ሰይፍ ይበላችኋል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ለጊዜው ለእስራኤል ዘሥጋ ተነግሯል። እሺ ብትሉ አለ አምላካችን እግዚአብሔር በነብዩ ላይ አድሮ ሲናገር፣ ብትታዘዙ፣ ሃይማኖት ብታጸኑ፣ ምግባር ብታቀኑ፣ ለንስሐ የሚገባ ፍሬ ብታፈሩ፣
የምድርን በረከት ትበላላችሁ። በምድር ላይ በሰላም ትኖራላችሁ፣ በደስታ በእርካታ ትኖራላችሁ፣ ይሳካላችኋል። እምቢ ብትሉ ብታምፁ ግን ሃይማኖት ባታጸኑ፣ ምግባር ባታቀኑ፣ ለንስሐ የሚገባ ፍሬ ባታፈሩ፣ ባትመለሱ፣ በአመፃችሁ በበደላችሁ ብትቀጥሉ ግን ሰይፍ ይበላችኋል። ሰይፍ ምን? ጦርነት ይበላችኋል። እየበላን እንዳለው እስራኤልን የከለዳውያን የባቢሎናውያን ሰይፍ በልቷቸዋል። ሰይፍ ይበላችኋል። ረሃብ ይበላችኋል። ረሃብ በልቷቸዋል። ረሃብ ደግሞ ከሰይፍ ይከፋል። ሰይፍ ገላጋይ ነው። ረሃብ ግን ሰውነትን አመንምኖ ቁርበትን ወይም ቆዳን ከአጥንት ጋር አጣብቆ አሰቃይቶ ነው የሚገድለው። በሰይፍ የሞቱት በረሃብ ከሞቱት ይሻላሉ ይላል። እነዚህ የምድርን ፍሬ አጥተው ተወግተውም ቀጥነዋል ይላል ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 9። በሰይፍ የሞቱት በረሃብ ከሞቱት ይሻላሉ። ሰይፍ ይገላግላል። ረሃብ አሰቃይቶ ነው የሚገድለው። እነዚህ የምድርን ፍሬ አጥተው